ስለ ፕሮፌት መሐመድ እና ስለ ቢላል አንዳንዴ ታሪክ አለማወቅ በጣም ከባድ ነው። ታሪክ አለማንበብ፣ ወደኋላ አለማለትና ነገራቶችን በፍቅር አለማንበብ፣ አለመረዳት በጣም ችግር ነውና እንደው የጥቁር ህዝቦች የነጻነት አባቶች የሚባሉ እነ ኔልሰን ማንዴላ፣ ማልኮም ኤክስ ምናምን የሚባሉ ውሸት ነው፣ አይደሉም። ፕሮፌት መሐመድ ናቸው የጥቁር ህዝቦች የነጻነት አባት የሚባሉት ማለት ነው። ከ1400 ምናምን ዓመት በፊት ያደረጉትን ታሪክ ሳነበው እኔ በጣም ነው የገረመኝ። እውነት ለመናገር በጣም ደስ ይላል። የጥቁር ህዝቦች የነጻነት አባትም ናቸው። ጥቁር የሚባለውን ማፉንዲ ባሪያ ሰው ቢላልን አይደለም እኛን ማለት ነው ከፍ ያደረጉን እርስዎ ነበሩ። በሌላ ሃይማኖት ቢሆን እንዴት ታሪካቸውን ይጻፍ እንደነበረ እኔ በጣም እንትን እላለሁ። እና ምንድነው የተደረገው? ጦርነት ተካሄደና ፍልሚያ የሆነ ነገር የተከበረ ስፍራ ካዕባ አሸንፈው ሲገቡ ምንድነው ያደረጉት? ከነበሩ ጀለሶቻቸውን መርጠው አስበልጠው ከራሳቸውም አስበልጠው ጥቁር ባሪያ የነበረ ሰው ይሄ አሁን ትልቁ ስፍራ የሚባለውን እዛ ላይ መውጣት አለብህ ተብሎ ያ የከበረ ስፍራ በጥቁር በባሪያነት የሚታወቁ እግሮችን እንዲረግጥ ነው የተደረገው። ከዛ ከፍ እንዲል ነው የተደረገው። ከዚህ በላይ ጥቁር ህዝቦችን ከፍ ያሉበት ታሪክ የለም፣ በፍጹም የለም። የተከበሩበት ስፍራ ነው፣ የተከበሩበት ታሪክ ነው። ያከበሯቸው አባት ይባላሉ ፕሮፌት መሐመድ። ይሄ በባርነት የሚታወቀውን ባሪያ በባርነቱ የሚታወቅ እግሮችን የተከበረ ስፍራ ላይ ወጥቶ ጥሪ እንዲያደርግ አዘዙ። ከዚህ በላይ እኮ መከበር እኮ የለም። ከዚህ በላይ እኮ ትልቅነት የለም እኮ። አስባችሁታል? አንድ ባሪያ የተከበረ ስፍራ ላይ በእግሮቹን ወጥተህ እዛ ላይ መቆም አለበት፣ ከሱ በላይ ሆነ መቆም አለበት ሲባል እኮ ትልቅ ነገር እኮ ነው። ስለዚህ የጥቁሮች አባት ናቸው። ከራሳቸውን አስበልጠው ከጀለሶቻቸው ጓደኞቻቸውን አስበልጠው እዛ ላይ ወጥተህ ጥሪ አድርግ ተባለ። ተመርጦ ማለት ነው። ከዚህ በላይ የጥቁር ህዝቦችን ከፍታ የለም እኮ በእውነት። ኔልሰን ማንዴላ ምናምን የምትለው ቂጠን ክተተው፣ ካሁን በኋላ ውሸት ነው። ፕሮፌት መሐመድ ናቸው የጥቁር ህዝቦች አባት። ጥቁር የሚባለውን ህዝብ እንዲከበር ያደረጉ ሰው ናቸው። የሃይማኖቱ ትልቅ ስፍራ የሚባለውን ጥቁር የሚባለው ባሪያ የሚባለውን ሰው ከዛ በላይ ከፍ እንዲል ያደረጉ ሰው ናቸው። በቃ ዋጠው። ታሪኩ ትክክለኛ ታሪኩ ይሄ ነው። እና በጣም ስለገረመኝ ነው እያነበብኩ ነበረ ሰሞኑ ብዙ ነገር ነው ያየሁትና ካየሁት በጣም የገረመኝ ይሄ ነበረ። አው በጣም አሜዚንግ የሆነ ታሪክ ነው። እኔም አይቼዋለሁኝና እኔም ብዙ ጊዜ መሰጥበታለሁ። በጣም የሚገርመኝ ታሪክ ነውና አንደኛ የጊዜው ወደ ኋላነትን ሳስበው በጣም ሩቅ ነው እና ይገርመኛል። በጣም ነው የሚገርመኝ። እኔ እንኳን ያነበብኩት የሆነ ጓደኛ ልኮልኝ ነውና ስለ እስልምና እስልምና ዘረኝነት ጥንብ ነው በእስልምና ዘረኝነት ጥንብ ነው የሚለው ነገር አንስተን የሆነ ጊዜ እያወራንና እንደዚህ ብሎኝ ብቻ እንደ ማበጠሪያ ጥርስ እኩል ነው ምናምን የሰው ልጅ ነገር አይነት አለኝና ኦኬ ምናምን ብዬ እሱ ልኮልኝ አይቼ እኔ በጣም ነበር የሚገርመኝ ታሪኩ ሳነበውና እኔ ደግሞ በጣም የሚገርመኝ እሱ ታሪክ ውስጥ ምን እንደሆነ ታውቃለህ? ከፍ ብሎ ፍም የሆኑ ፍም ከሚመስሉ አረቦች መካከል ላይ አንድ ጥቁር